ዝግጅታችን የመጀመሪያው ዘገባ በኦሮሚያ ሲሚንቶ ፋብሪካዎች አካባቢ ይደርሳል ስለሚባለው ጥቃት ላይ የሚያተኩር ነው። በኦሮሚያ ክልል ምዕራብ ሸዋና ሰሜን ሸዋ ዞኖች ውስጥ በሚገኙ የሲሚንቶ ፋብሪካዎች ዙሪያ ይደርሳሉ የሚባሉ ጥቃቶች ለፋብሪካዎቹ ሕልውና ስጋት እንዳይደሉ ክልሉ አስታወቀ። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በተለይም ለዶይቼ ቬለ እንደተናገሩት የሁለቱ ዞኖች አዋሳኝ አካባቢ ሲሚንቶ ፋብሪካዎች የምርት ግብዓት በሚያወጡባቸው አካባቢዎች የሚንቀሳቀሱ ታጣቂዎች ጥቃት ቢያደርሱም አሁን ስጋት አይደሉም ብለዋል። ኃላፊው በቅርቡ የዳንጎቴ ሲሚንቶ ፋብሪካ የግብዓት ማውጫ አሽከርካሪዎች ስለመታገታቸው የተሰራጨው መረጃም መሰረት የለውም ብለዋል። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል። የኢትዮጵያ መንግስት ባለፈው ዓመት ሸኔ በሚል ስም ከህወሓት ጋር በሽብርተኝነት የፈረጀውና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራው ታጣቂ ቡድን ከአዲስ አበባ በሰሜንና ሰሜን ምዕራብ አቅጣጫ በቅርብ ርቀት ላይ የሚገኙ ሲሚንቶ ፋብሪካዎች ላይ ጥቃት እንደሚያደርሱ ያልተረጋገጡ መረጃዎች ሲሰራጩ ይስተዋላል። ዶይቼ ቬለ ባለፈው ሳምንት ከክልሉ መንግስት ኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ እንዳረጋገጠም በሰሜን ሸዋ ውስጥ በሚገኘው የደርባ ሲሚንቶ ፋብሪካ ግብዓት ማውጫ አካባቢ 6 ገልባጭ ተሽከርካሪዎችና የቁፋሮ ማሽነሪ ላይ ታጣቂዎች ጥቃት ማድረሳቸውን ማረጋገጡም ይታወሳል። በሌላ በኩል በምዕራብ ሸዋ ዞን ውስጥ የሚገኘው የዳንጎቴ ሲሚንቶ ፋብሪካ ላይ ተመሳሳይ ጥቃት ተፈጽሟል መባሉን አቶ ኃይሉ አስተባብለዋል። የፋብሪካው ግብዓት ማውጫ አካባቢ ሰራተኞች ታገቱ መባሉም ከእውነታ የራቀ ነው የሚሉት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከሳምንት በፊት ከታገተው አንድ የደርባ ሲሚንቶ ፋብሪካ ሰራተኛ ውጪ ምንም አይነት የእገታ ተግባር አለመፈጸሙንም ነው የሚያብራሩት። የሽብር ቡድኑ በተለያዩ ጊዜያት ንጹሃን ላይ ያነጣጠረ ጥቃት ማድረጉ የሚታወቅ ነው ማለት ነው። ነገር ግን አንተ አሁን በተቀስከው የዳንጎቴ ሲሚንቶ ፋብሪካ ላይ ያገተው ሰራተኛ የለም ማለት ነው። ያልሆነውን ተክለሰውነት ተላብሶ አለው ለማለት የሚያስወራ ፕሮፓጋንዳ ካልሆነ በስተቀር ጥቃት የተፈጸመበት የዳንጎቴ ሰራተኛ የለም ማለት ነው። ባለፈው ደግሞ በደርባ ሲሚንቶ ጥሬ ግብአቱን ከሚያጓጉዞ አካባቢ ላይ በተሽከርካሪዎች ላይ ጥቃት አድርሶ ለእናንተ መግለጫ መታችን ይታወቃል። ከዛ ውጭ የታገተ ሰራተኛም የለም። በዚህ አኳኋን ነው ያለው እንጂ ውሸት ነው። ታገቱ የተባሉት 6ቱ የሲሚንቶ ፋብሪካ ሰራተኞች የደርባ ሲሚንቶ ፋብሪካ ሰራተኞች ነበሩ ማለት ነው? አይደለም፣ ከዛም አይደለም የታገቱት። አሁን አንተ የጠየቀው ጥያቄ ዳንጎቴ ላይ የተፈጸመ ምንም አይነት ጥቃትም የለም፣ የታገተ ሰራተኛም የለም። የደርባ ሲሚንቶ ጥሬ ግብዓት የሚያገኝበት አካባቢ ላይ ጥቃት መፈጸሙ ይታወቃል። በዛም 6 ተሽከርካሪዎችን አቃጥሏል፣ ማሽነሪዎችንም ላይ ጉዳት አድርሷል። ከዛ ጋር ተያይዞ አንድ ሰራተኛን ነው ጥሬ ግብዓቱ ፋብሪካ የሚያገኝበት ቦታ አንድ ሰው ያገተው እንጂ ዳንጎቴ ላይ የሚገናኘው ነገር የለም ማለት ነው። የመንግስት የጸጥታ አካላት አስፈላጊውን እርምጃ እየተወሰደበት ይገኛል። እግሬ አውጪኝ ብሎ ከቀበሌ ቀበሌ እየተሯሯጠ ህብረተሰቡ መንግስቱም እርምጃውን አጠናክሮ ባለበት ስለሆነ አለው ለማለት የሚያደርገው ካልሆነ በስተቀር ጅግባ የሚባል አቅም ያለው አይደለም። የዳንጎቴ ሲሚንቶ ፋብሪካ ሰራተኞች በታጣቂዎች ታገቱ ስለመባሉና በአካባቢው በታጣቂዎች የደረሰ ጥቃት ስለመኖር አለመኖሩ ከአካባቢው ባለስልጣናት መረጃ ለማግኘት ያደረግነው ጥረት አልተሳካም። ወደ ፋብሪካው የተለያዩ አመራሮች ደውለናል። በስልክ የጠየቅናቸው አንድ በፋብሪካው በአመራርነት የሚያገለግሉና ነገር ግን ስማቸውን ከመግለጽ የተቆጠቡት ኃላፊ እንደነገሩንም ከዳንጎቴ ሲሚንቶ በታጣቂዎች የታገተ ሰራተኛ እንደሌለና በፋብሪካው ግብዓት ማውጫውም ላይ የደረሰ ጥቃት አለመኖሩን ነግረውናል። መረጃው እውነት አይደለም። ከኛ ሰራተኞች የታገተ ሰው የለም። መሰል መረጃ የሰማነው ከኛ ፋብሪካ ግብዓት ማውጫ ውጪ ነው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እነዚህ የሲሚንቶ ፋብሪካዎች ግብዓት በሚያወጡባቸውና በሌሎችም የሁለቱ ዞኖች አዋሳኝ አካባቢ ይንቀሳቀሳሉ ባሏቸው ታጣቂዎች ላይ የመንግስት የጸጥታ ኃይሎች የተቀናጀ ያሉትን የማጥቃት እርምጃ እየወሰዱ መሆኑን ነው የሚገልጹት። በሰሜን ሸዋ ዳቦቴ አካባቢ ይንቀሳቀሳል። ዘንድሮ በዚህ ሳምንት በተወሰደው የማጥቃት እርምጃ ከ300 በላይ የሚሆኑ የሽብር ቡድኑ ታጣቂዎች ተደምስሷል ማለት ነው። በዚህ በሳምንት ብቻ በምዕራብ ሸዋ አካባቢ የሞገር አካባቢ አልፎ አልፎ ይንቀሳቀሳል። በዚህ ላይም የተጠናከረ እርምጃ እየወሰድን እንገኛለን። ተቀናጅቶ ሁለቱ ዞኖች እርምጃ እየወሰዱ ይገኛሉ። በዚህም እየተደመሰሰ ይገኛል ማለት ነው። በኦሮሚያ ክልል ታጣቂዎች በሚንቀሳቀሱባቸው አካባቢዎች በንብረትና በሰው ሕይወት ላይ ከፍተኛ ውድመት በታጣቂዎች እንደሚከሰት የክልሉ መንግስት በተለያዩ አጋጣሚዎች አሳውቋል። ታጣቂዎቹ ግን ለጥቃቱ ኃላፊነት ሲወስዱ አይስተዋልም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በምስራቅ ወለጋ ኪራሙ ጉቱ ጊዳ ወረዳና በምዕራብ ወለጋ በተለያዩ ጊዜያት በደረሰባቸው ጥቃቶች ተፈናቅለው በየወረዳው ከተማ የተጠለሉ ዜጎች ለከፍተኛ ችግር መጋለጣቸውን ተናገሩ። በኪራሙ ወረዳ 50 ሺህ የሚደርሱ ተፈናቃዮች እንደሚገኙ ተገልጿል። በተለይም ሰብአዊ እርዳታ እንዲደርሳቸው ጠይቀዋል። የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ አለማየሁ ተስፋ ለዲደብሊው በሰጡት ማብራሪያ በዞናቸው ብሔርን ከብሔር ለማጋጨት የሚሰሩ የሸኔ ቡድንና ጽንፈኛ ኃይሎች ያሏቸው ባደረሱት ጥቃት ዜጎች ከቤት ንብረታቸው ተፈናቅለው እንደሚገኙ ጠቁመዋል። በዲጋ ኪራሙ ጉቱ ጊዳና ሀሮ ሊሙ ወረዳዎች የፌዴራል መንግስትና የዞን የአደጋ ስጋት ስራ አመራር እርዳታ በመስጠት ላይ መሆናቸውን ገልጸዋል። በዞኑ መንግስት በየጊዜው እርምጃ እየወሰደ እንደሆነም አክለዋል። ነጋሳ ደሳለኝ ከአሶሳ ዝርዝር ዘገባ ልኮልናል። በምስራቅ ወለጋ ዞን ኪራሙና ጉቱ ጊዳ በሚባሉ ስፍራዎች በነበሩት አለመረጋጋቶች የተፈናቀሉና በየወረዳው ከተማ የተጠለሉ ዜጎች ለረጅም ጊዜ በነበረው መንገድ መዘጋትና የጸጥታ ችግር ምክንያት ለከፋ ችግር መጋለጣቸውን ተናግረዋል። በኪራሙ ወረዳ ከገጠራማ ስፍራዎች ተፈናቅለው በወረዳው ከተማ ከ50 ሺህ በላይ ተፈናቃዮች ተጠልሎ እንደሚገኙም ጠቁመዋል። እና ህዝቡ አሁንም መንገድ አልተከፋፈተለትም፣ ማህበራዊ እንቅስቃሴ የለም። ቢያንስ ሽንኩርትና በርበሬ፣ ጨው እንኳን ራሱ አጥቶ ነው ያለው ህዝቡ ማለት ነው። ይሄ ደግሞ እንግዲህ አሁን በሁለት ቀን ውስጥ መከላከያ ገብቶ መንገዶች ካልተከፋፈቱ በጣም ችግር ነው። 52,800 ሰው ነው ባለፈው ወረዳው ራሱ ሲናገር የነበረው። ይሄ እንግዲህ አብዛኛው ከአማራው ብቻም አይደለም ኦሮሞም አለ እና አጠቃላይ ቀጠናው በጣም ችግር ላይ ነው ያለው። በስፍራው በቂ ጸጥታ ኃይል እንዲመደብላቸውና ሰብአዊ እርዳታም እንዲደርሳቸውም ጠይቀዋል። በጉቱ ጊዳ ወረዳም እንደዚሁ ከቀያቸው መፈናቀላቸውንም ተናግረዋል። አሁን ግድያው በጣም አስቸጋሪ ሆኖ ነው ያለ። ደግሞ የተፈናቀለው በኪረሙ ዙሪያ በኪረሙ ወረዳ ከስር ያለው ህዝብ ኪረሙ ከተማ ተሳስቦ ነው ያለ። ተቸግሬ ነው ያለ ነው። በኪረሙ ወረዳ ስር ያለው ህዝብ ጠቅላላ ንብረቱ ጋርና ከቤቱ ያለው ሰው የለም። እርዳታውም ሊደርስ አልቻለም። ተሰብስቦ በትምህርት ቤት እየራበው ነው ያለ። ሕክምና አላገኘም። መንግስት ደግሞ ይህንን ቶሎ መፍትሄ ሊሰጥልን ነው የምንፈልገው። በሀሮሊሙ ኪራሙና ዲጋ ወረዳዎች በተለያዩ ጊዜያት በደረሰው ጥቃት ዜጎች ተፈናቅለው እንደነበር የምስራቅ ወለጋ ዞን አስተዳደር አመልክተዋል። በዞኑ የተለያዩ ስፍራዎች የጁንታ ተላላኪ ያሏቸው ቡድኖች በነዋሪው ላይ ጉዳት መደረሱንና ነዋሪውን ማፈናቀላቸውን የዞኑ ዋና አስተዳዳሪ አብራርተዋል። የምስራቅ ወለጋ ዞን ዋና አስተዳዳሪ አቶ አለማየሁ ተስፋ በጉቱ ጊዳ ወረዳ ከ30 ሺህ በላይ ዜጎች ተፈናቅለው እንደነበር ገልጸው ከተፈናቀሉበት 11 ቀበሌዎች ውስጥ እንዲመለሱ የማድረግ ስራ እየሰሩ እንደሚገኙ ለዲደብሊው ተናግረዋል። የጸጥታ ኃይሉም እርምጃ እየወሰደ ነው ብለዋል። ለተፈናቀሉ ዜጎችም ከ1400 በላይ ኩንታል እርዳታ መድረሱንም ጠቁመዋል። የጁንታ ተላላኪዎች ኦነግ ሸኔ፣ የአማራ ጽንፈኛ ኃይሎች ይህንን ጨምሮ ታቀው ህዝቡን ፈናቅለውም እየዘረፉ ነው ያሉት። ይሄን እኩይ ተግባራቸው የጸጥታ ኃይል መከላከያ፣ ልዩ ኃይል፣ ሚሊሻ፣ መደበኛ ፖሊስ ህዝቡን እየታደገ ነው ያለው፣ ፕሮቴክት እያደረገ ነው ያለው። ከዚህ ጎን ለጎን ህዝቡን አወያይተን ኦሮሞ፣ አማራም ሌላ ብሔርም አወያይተን መልሰን እያሰፈርን ያለ ሰብአዊ ድጋፍም እየተደረገ ነው ያለ። ኪረሙ አለፈው ከ1500 ኩንታል በላይ 6 መኪና የክልልና የፌደራል አደጋ መከላከል ለህዝቡ እንዲደርስ እየተደረገ። አሮሊሙም በተመሳሳይ ዳቀይ መቀለ ማህበር ሰብአዊ ድጋፍ ገንዘብ ጨምሮ ድጋፍ አድርጎ 11 ቀበሌ 30 ሺህ የሚሆን ሰው መልሰን አስረን ያለ ነው። ዲጋ ወረዳም በተመሳሳይ ይህን ስራ ጠናክረን እንቀጥላለን። መጥላት የተወረሩ ቀበሌዎችን ጠላት ኃይል ማጽዳት፣ ህዝቡ መልሰን ማስፈር፣ ተዛጀት ሰብአዊ እርዳታ ማድረግ ተጠናክረው ነው የሚቀጥሉ። በምዕራብ ወለጋ ዞን መነሲቦ ወረዳ መንዲ ከተማም የተጠለሉ ዜጎችም ለወራት እርዳታ እንዳልመጣላቸው አመልክተዋል። ሴዳል ከተባለ ካማሺ ዞን ወረዳ ከ8 ወራት በፊት ተፈናቅለው በመንዲ ከተማ ተጠልለው የሚገኙት አቶ ምትኩ ምልኬሳ ሰብአዊ እርዳታ ከተቋረጠ 3 ወራት እንደሆነ ተናግረዋል። እርዳታ ከቆመ 3 ወሩ ነው። ከ3 ወር በፊት በወር ሲሰጥ ነበረ። አሁን 3 ወር ሆኗል ጭራሽ ካቆሙ። በመንዲ የተጠለሉ ዜጎች ያቀረቡትን ቅሬታ አስመልክቶ ከምዕራብ ወለጋ ዞን የአደጋ ስጋት ስራ አመራር መረጃ ለማግኘት በስልክ ያደረግኩት ጥረት አልተሳካም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት የኢትዮጵያ ቅርንጫፍ ኦቻ በነሐሴ ወር ባወጣው ዘገባ ነበር በምስራቅና ምዕራብ ወለጋ ከ51 ሺህ በላይ ተፈናቃዮች ተጠልሎ እንደሚገኙ የገለጸው። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ቀጣዩ ዘገባችን ደግሞ ወደ ባህር ዳር ይወስደናል። የህወሓት ኃይሎች በአማራ ክልል በቆዩባቸው ጊዜያት ያደረሱትን የንብረት ውድመትና የፈጸሙትን ዝርፊያ የሚያጠና ግብረ ኃይል መቋቋሙን
የአማራ ክልል መንግስት አስታወቀ። በክልል ደረጃም የመልሶ ግንባታ ስራዎችን የሚከታተል ኮሚቴ መቋቋሙንም ገልጿል። አንድ ምሁር በበኩላቸው ሆነ ተብሎ በዩኒቨርሲቲዎች ላይ ደረሰ ያሉትን ጉዳት ልብ ሰባሪ ሲሉ ገልጸውታል። አለምነው መኮንን ከባህር ዳር ዝርዝር አለው። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የማህበራዊ ጉዳዮች ክላስተር አስተባባሪ አቶ ስዩም መኮንን ለጋዜጠኞች በሰጡት መግለጫ ህወሓት በአማራ ክልል ያደረሰውን ውድመትና ዝርፊያ የሚያጠና ግብረ ኃይል ተቋቁሟል።